አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡምረያን ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንደምን አላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ። የአላህ ረህመትና እዝነት በእናንተ ላይ ይውረድ የኔ ወዶች። እና ዛሬ አጠር ያለች የምስጋና ቪዲዮ ለማቅረብ ፈልጌ ነው። ያው እንደምታውቁት አልሐምዱሊላህ ረብል ዓለሚን ሰዓቴም ሞልቶልኝ ሰብስክራይብም 1000 ሞልቶ ሰብስክራይብ ትንሽ አሳስቦ ነበር ማለት ነው። በቃ አልሞላ ብሎኝ ማለት ነው። ከሰዓቱ ይልቅ ሰብስክራይብ ነበረ በጣም እንትን እያሳሰበኝ ያለው እና አልሐምዱሊላህ ረብል ዓለሚን ሞልቶልኝ ሞኒ ሆኛለሁ። ያው የመጀመሪያውን ስቴፕ አልፍ ያለሁኝ አሁን $10 ለመሙላት እንትን ላይ ነኝ እና በቃ ይሄ ሁሉ እንትን በእናንተ እገዛ ነው። ዩቲዩብ ታውቃላችሁ በአንድ ሰው ስራ የሚሆን አይደለም። በእናንተ እገዛ፣ በእናንተ ማበረታታት፣ አብሽሪ አይዞሽ በማለት በእናንተ እገዛ ነው እና በጣም ነው የማመሰግነው፣ ከልብ ነው የማመሰግነው። ማለት ሁላችንም እንደዚህ እርስ በራሳችን እየተበረታታን ከተበረታታን በራሳችን ከተጋገዝን የማንደርስበት ነገር የለም። ማለት እኛ ስበቡ እናደርሳለን። ሁሉን ነገር የሚያደርገው ደግሞ አላህ ነው። እኛ ስበብ አድራሾች ነን እና ኢንሻአላህ አሁንም ወደፊት ኢንሻአላህ እንደዚሁ እየተጋገዝን እየተበረታታን በቅንነት እየተዘያየርን ማለት በቃ በቅንነት አላህ ያየናል ብለን ስንዘያየርም ስንደማመርም አሁን ብዙ ቦታ እየተወራ ያለው ምንድን ነው? በቃ እየተወራ ያለው በየቤቱ እኔ ከራሴ ጭምር ማለት ነው ራሴ እየደረሰብኝ ማለት ነው። እንደማመራለን ግን ያነሰዋል። ይሄው ምንድን ነው? በቅንነት ስለማንደማመር ማለት በስነ ስርዓት ቪዲዮ ስለማናይ ማለት ነው። እና በቃ ስንደማመር 3 ደቂቃ 4 ደቂቃ ቪዲዮ አይተን ተረጋግተን 10 ሰው የምንደምር ከሆነ ዛሬ ገብተን 5-6 ሰው በትክክል ደምረን ይዘን ከወጣን በቂ ነው። ቀጣይ ቀን ደግሞ ሌላ እንትን እንላለን ማለት ነው። ሌላ ቤትም እንደዚሁ እንደማመራለን ማለት ነው። ግን ችግሩ ምንድን ነው? ኢማን የለንም ማለት እንሮጣለን፣ ዝም ብለን በቃ እንሮጣለን። እና እንደዛ እንዳይሆን በቅንነት እንትን ብንደማመር እንትን ብንል አሪፍ ነው። ስንዘያየርም ደግሞ እንደዛው አላህ ያየናል ብለን ስልካችንን ክፍት አድርገን ቁጭ ብናረግ ጥሩ ነው። ማለት ይቅርታ ማለት ይሄንን ማለት አልነበረብኝም፣ ግን ያው ትንሽ እንትን ማለት ካወራሁ አይቀር እንትን ማለት ስላለብኝ ብዬ ነው። እንደገና ደግሞ ስንዘያየርም እንደዛው ማለት ነው። አሁን አንዳንዶች አሉ እንግዲህ አንዱን አካውንት በሁለት ስልካቸው እየተጠቀሙ እንደሆነ አላውቅም። ያ ደግሞ ቻናል ይጎዳል ይላሉ እና ምን ያደርጋሉ? እዛም አለሁ እዚህም አለሁ በአንድ አካውንት እዛም አለሁ እዚህም አለሁ ይላሉ። ዞሮ እኔ አሁን ይሄንን ለማውራት አይደለም የመጣሁት፣ ያው እንደው አጋጣሚ ትዝ ስላለኝ ነው እንጂ ይሄን ለማውራት አይደለም የመጣሁት። እኔ አሁን ላመሰግናችሁ ነው የመጣሁት። ከጎኔ ስለቆማችሁ አይዞሽ አብሽሪ ስላላችሁን ከልብ አመሰግናለሁ። እንዲሁም ደግሞ አንዳንድ አረቦች አሉ፣ እነሱን ሳላመሰግን አላልፍም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሚን ኩል ብልዳን አልዓረብ ሀባይቦች እንቱ ልትጁ የውምየን ትጉሉሊ አብሽሪ ኢንሻአላህ ቀናቲክ توصل لأفضل مرحلة وتوصل لمرحلة لمرتبة الأعلى وتقولوا لي يعني خلاص يعني تدعوا لي. حتى الدعاء حقكم هذا شيء كثير يعني عرفتوا كيف دعمتوني وشجعتوني. الحمد لله رب العالمين. دحين يوتيوب استقبل أوراقي الحمد لله. كنت خايفة إنه ما يستقبلني بس الحمد لله رب العالمين استقبل أوراقي وشاف أوراقي الحمد لله رب العالمين. يعني دحين بدأ يعني المرحلة الأولى أديتها والمرحلة الثانية إن شاء الله لما تكمل $10 وبعدين المرحلة الثانية. هذا هو بس الحمد لله. يعني أهم شيء إنه يعني أديت الاختبار. يعني عرفتوا كيف إنه يشوف اليوتيوب أنتوا تعرفوا يعني يشوف الأوراق يوتيوب إذا في شيء خطأ ولا كده ما يستقبلني، ما كان يستقبلني. بس الحمد لله رب العالمين اللي كنت خايفة منه أديتها الحمد لله رب العالمين. بدي أتشكركم. يعني هذا الفيديو سويته أنا عشان أتشكركم، عشان أتشكر الكل. يعني أتشكركم، يعني ما بدي أذكر أساميهم. في ناس يعني خاصين معينين خاصة يعني دعموني كثير حتى في الاشتراكات في الساعة في وقفتهم معايا دعموني كثير. ناس معينين بس ما بدي أذكر أساميهم لأنهم هم ما موافقين. بس أتشكركم كلكم عامة، يعني عامة كلكم عموما بتشكركم جزيلا. شكرا جزيلا، جزاكم الله خير، ما قصرتوا معايا. إن شاء الله ربنا ينور طريقكم. جزاكم الله خير في الدنيا وفي الآخر. الله ينور طريقكم. يعني ما أعرف يعني أتكلم كثير يعني
لما أنا بتكلم يضيع مني الكلام. بس يعني بدي أتشكركم عموما، يعني شكرا جزاكم الله خير. بس لسه يعني هذه المرحلة الأول بدي أدعمكم، قدام كمان بدي إياكم تدعموني. إن شاء الله تدعموني، بدي إياكم لأنه لسه ما كملت. يعني عرفت كيف؟ صحيح إنه المرحلة الأولى عديتها، بس لسه المرحلة الجاية يعني بتكون وكمان يعني لسه. عشان كده بدي أدعمكم، بدكم تشجعوني وتوصلوني زي ما قلت انتوا المرحلة الأعلى إن شاء الله، وجزاكم الله خير። እና የኔ ወዶች እንደዚህ ነው ኢንሻአላህ። ካሜራ ላይ ስንከምትን ይጠፋብኛል እና ዞሮ ዞሮ ማለት ነው በጣም ነው የማመሰግነው። ጀዛኩሙላህ ኸይር። እንደገና ደግሞ ተስፋ መቁረጥ አያስፈልግም። ዩቲዩብ አንድ እንትኑ ምንድነው ተስፋ ያስቆርጣል ማለት ሰዓቱም ሲያነሳብን ሰብስክራይቡንም ሲያነሳብን እንደ ልፋታችን ሳይሰጠን ተስፋ ያስቆርጣል። ግን ተስፋ መቁረጥ የለብንም። ይቅርታ አዛን አለብኝ። ያው ላለማቋረጥ ነው ዝም ብዬ እንትን እያልኩ ያለሁት። ኢንሻአላህ ምንም አይለኝም ዩቲዩብ ኢንሻአላህ። እንግዲህ እሱ ይጠብቀኝ እና ተስፋ ያስቆርጣል። ተስፋ መቁረጥ የለብንም የኔ ወዶች ማለት ነው። እንደዚህ በቃ በተለይ እንደኔ እንደዚህ ጀማሪ የሆናችሁ ምን ያላችሁ ተስፋ መቁረጥ የለብንም። ትዕግስት በጣም ይፈተተናል። በቃ ትዕግስት ነው የሚያስጨርሰው። ግን ተስፋ ሳንቆርጥ ኢንሻአላህ ነገ ማለት በቃ ሀገራችን ገብተን እንሰራበታለን። እዚህም ደግሞ የሚያመቸን ከሆነ ቪዲዮዎች መልቀቅ የምንችል ከሆነ እነሱን እየሰራን እንሰራበታለን ብለን ታሳቢ አድርገን ነው እና የጀመርነው። ተስፋ መቁረጥ የለብንም። ወደፊት ኢንሻአላህ ተስፋ ሳንቆርጥ ስናጫውትን በስነ ስርዓት እያጫወትን ስንዘያየርን በስነ ስርዓት እየተዘያየርን እና አብሽሩ ኢንሻአላህ ቁም ነገር እንደርሳለን። እንግዲህ ከአላህ ጋር እኛ ሰበብ አድራሾች ነን። አላህ ደግሞ ያደርግልናል ኢንሻአላህ። አላህ የልፋታችንን አይቶ እንትን ይልልናል። እና እምለው ደግሞ ምንድነው ዩቲዩብ ገና ማለት ለመክፈት ለመጀመር እየፈለጋችሁ ፍርሃቱ የያዛችሁ ልጆች ማለት ነው ወላሂ ጀምሩት፣ እስከምትጀምሩት ነው። እርግጥ የምንለቀው ነገር ቪዲዮ ላይኖረን ይችላል፣ ወይም ደግሞ ጊዜ ላይ መቀመጫ ሰዓት ላይኖረን ይችላል ብላችሁ ልታስቡ ትችላላችሁ። ይሄ ትክክል ሆነ ነው። ግን እስከምትጀምሩት ነው። ከጀመራችሁት በኋላ ኢንሻአላህ ማለት ቪዲዮ የሚለቀቀውን ባይኖርም ምንም ባይልም ላይቭ እየተቀመጣችሁ ራሱ ሰዓታችሁን ታጠራቅማላችሁ ማለት ነው። ከዛ በኋላ ኢንሻአላህ ሁሉም ነገር ገር በገር ይሆናል። እኔ ራሱ በጣም ፈርቼ ነበር። ለእሷ በጣም ምስጋና አቀርብላታለሁኝ። ቪዲዮዬንም ታየዋለች። የባለቤት የት ናት ያበረታታችኝ። ውስጤ እየፈለገ አልፈልግም ማለት መክፈት ምን እለቃለሁኝ ምን ሰርቼ ምን ኧረ እኔ ጭራሽ እንደ ሚዲያ ላይ ልወጣ እንዴት ብዬ ማውራትም አልችልም። እውነትም ወሬ አልችልም። ይኸው እንደምታዩኝ ማለት ነው እንተባተባለሁ እና እንዴት ብዬ ምናምን እያልኳት ግድ የለሽም ጀምሪው እንደው ግድ የለሽም ጀምሪው ምናምን ብላ ያው በእሷ ማበረታታት እና እሷ የተወበርና ማሻአላህ አሁን እየተከፈላት ነው እና በእሷ እንትን ነው የጀመርኩት ማለት ነው። እና በቃ በየቤቱ የሰው ቤት ከምናሞቅ በየቤቱ ዝም ብለን ያለሳ በመዳም ዋይፋይ በነፃ ዋይፋይ ለዛው የሰው ቤት እንትን ከምንል ራሳችን ከፍተን መበረታታትና በራሳችን እየተጋገዝ በራሳችን እየተዘያየር ዩቲዩብ ቻናላችንን አሳድጉ ላለው እንደኔ ማለት ነው። ኢንሻአላህ ደግሞ ጥሩ ደረጃ ደርሶ እንሰራበታለን ሀገራችን ስንገባም ሆነ እዚህም ማለት ነው። እና አንደኛ ዋይፋይ የለብንም የመዳም ዋይፋይ ነን። እርግጥ አንዳንድ ልጆች በዳታ የሚጠቀሙ አሉ። ግን ቢሆንም አብዛኞቻችን ያው በመዳም ዋይፋይ ስለሆነ የምንጠቀመው በቃ ስሩ፣ ክፈቱ፣ ተጠናከሩ፣ እንደግ፣ አብረን እንስራ፣ አብረን እንደግ እላለሁ የኔ ወዶች። እና በጥቅሉ በጣም ነው የማመሰግነው። እስካሁን ድረስ እዛ አድርሳችሁኛል። አሁንም ደግሞ ወደፊት የእናንተን ማበረታታት የእናንተን እፈልጋለሁኝና አብረን ኢንሻአላህ አበረታቱኝ፣ አብረን እንደግ፣ አብረን እንስራ። ጀዛኩሙላህ ኸይር። ሁላችሁንም ከልብ አመሰግናለሁኝ። በያለንበት ሁላችንንም አላህ ይጠብቀን። ሀገራችንን ደግሞ ሰላም አድርጎ ኢንሻአላህ ለሀገራችን በሰላም አላህ ያብቃን። ይሄ ነው ደግሞ ዋናው እንትናችን፣ ሀገራችን ሰላም፣ ቤተሰቦቻችንን ሰላም፣ እኛንም ደህና አድርጎ ለሀገራችን በሰላም አላህ ያብቃን የኔ ወዶች። እና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።